የይርጋ ጨፌ ቡና ማያቅ የለም። እኔ ያለሁበትን ከምነግርህ የይርጋ ጨፌ ቡና ያለበት ቦታ ነው የምኖረውና እኔ በጣም ለኢኮኖሚ የጀርባ አጥንት ከሚባሉ ቦታዎች ላይ ነው የምኖረው። ዩኔስኮ ላይ እኔ ያለሁበት አካባቢ በምን እንደተመዘገበ ታውቃለህ? ዓለም ላይ ካሉ በጣም ምርጥ ቦታዎች ግሪን ኤሪያ ተብሎ በዩኔስኮ የተመዘገበ ብቸኛው ቦታ ነው እኔ ያለሁበት ይርጋ ጨፌ ቡና የምንባልበት። እንግዲህ ዘንድሮ በጣም ከሁሉም ከተላከው ቡናዎች ውስጥ ወደ ውጭ ከተላኩ ነገሮች ውስጥ አንደኛውን ዛሬ ያመጣው ቡና ነው። ይርጋ ጨፌ ቡና እየተባለ ዓለም ገበያ ላይ በጣም ተፈላጊ የሆነ ቡና የሚያመርት አካል እና የዚህ ያለሁበት አካባቢ ከፍተኛ ቡና አምራቾች ነንና ቡና በጣም አምራቾች ነንና ቡና በጣም ኃይለኛ ቡና ነው። ከመጣችሁ ጋብዛችኋለሁ። ከጌዶ ዞን በኋላ ዞን የሆኑ ኤርፖርት አግኝተዋል፣ ዩኒቨርሲቲዎች ተገንብቶላቸዋል። ከጌዶ ዞን በኋላ ዞን የሆኑትን ነው። እዚህ ያላችሁ ሰዎች ለምንድን ነው የማትጠይቁት? ላይ ኤርፖርት ከሌለ ትላልቅ ሆቴሎች ወደዚህ አይመጡ። ባለ 5 ኮከብ ኢንቨስትመንት ሲመጣ ኤርፖርት ያስፈልጋል። ኤርፖርት ይሰራልን ብትሉት የኤርፖርቶች ድርጅት ምን ችግር አለው? እዚህ ያላችሁ ዞኑን የምታስተዳድሩ ሰዎች ኤርፖርት እዚህ ዞን ላይ ይደረግ። የይርጋ ጨፌ ቡናን የማያውቅ ሰው የለም። እዚህ አይደለም አሜሪካ ላይ ቡና የተጠጣ ያለበት ሀገር ላይ ቁጭ ብለን ኤርፖርት የለውም ድርጅቱ። የኢኮኖሚ ዋና የጀርባ አጥንታችን ቡና ነው ከተባለ የቡናው ኦልሞስት 90% ከደቡብ የሚወጣው ቡና ከዚህ ነው የሚወጣው፣ ከይርጋ ጨፌ ቡና ነው የሚወጣው። ኤርፖርት መጣ ማለት ከስራ አጥነት ጋር፣ ከሆቴሎች ጋር፣ ከኢንቨስትመንት ጋር፣ ከብዙ ነገር ጋር ነው የሚገናኘው። ይህንን ጥያቄ እንዴት ነው ለፌደራል መንግስት ማታቀርቡት? እና ኤርፖርት የሌለበት ቦታ ላይ ኑ ኢንቨስተሮች፣ ኑ ዲላ እንደዚህ ናት፣ ኑ ይርጋ ጨፌ እንደዚህ ናት ብትል የሚመጣል ሰው የለም። ኤርፖርት ያስፈልገዋል። ትልቅ ሆቴሎች ኤርፖርት ከሌለ 360 ኪሎ ሜትር በአንተ መኪና እየነዳ መጥቶ ያንተን ቱሪዝም የሚጎበኝልህ ሰው የለም። እንደዚህ አይነት የሚዲያ ላይ ያላችሁ የተሰማራችሁ ሰዎች፣ እዚህ ዞን ላይ ያላችሁ ሶሻል ሚዲያ ላይ የምትጽፉ ሰዎች፣ ጎበዝ ሰዎች ያላችሁና እናንተም ስትጽፉ በዚህ ጉዳይ ላይ ነው ጥያቄ መጠየቃለ። ኤርፖርት ይገንባል። ኤርፖርት ከሌለ ቱሪዝም የለም። ኤርፖርት ከሌለ ኢንቨስተር አይመጣም። እዚያ ምን ሊሆን ይመጣል? በመኪና የሚሄድ ኤርፖርት ኢንቨስተር አለ እንዴ? እናንተ ለም አክቲቪዝም ላይ የሚሰሩ ሰዎች በጣም ጥረት ያስፈልጋል። ይሄን ቪዲዮ በኋላ ለቀዋለሁ እና የዲላ ልጆች ካገኛችሁ ይሄ ቪዲዮ ዲላ የሚል ሰዎች ከመጣላችሁ የሚመለከተው በብዛት የጌዶ ዞን ላይ ያላችሁ ሰዎች ከመጣላችሁ ቪዲዮ ሼር አድርጉትና ሪዝን አለው። ይሄን ጥያቄ ለመጠየቅ የሚያስጠይቅ በጣም ብዙ ሪዝኖች ነው ያሉት። በዚህ ዞን ላይ ቡና እየጫነ ነው መንግስት ከፍተኛ የውጭ ምንዛሬ የሚያገኝበትን አካባቢ ይዘ ኤርፖርት ሳትጠይቅ ምንም ለውጭ ምንዛሬ ትርጉም የሌላቸው አካባቢዎች ላይ ኤርፖርት ተገንብቷል።